ምህረትና እውነት እኩል የተገናኙት መስቀል ላይ ነው። ጽድቅና ሰላም የሰፈነው መስቀል ላይ ነው። ምህረትና እውነት ባይዘው አብረው መሄድ አይችሉም። መሐሪ ከሆንክ እውነተኛነትህን ትንሽ እንትን ትለዋለህ የማርከው። እውነተኛ ከሆንክ አትምርም። እውነትና ምህረትን በእኩል ባላንስ የሚይዝ እግዚአብሔር ብቻ ነው። ለዘላለም እውነተኛ ነው፣ ለዘላለም መሐሪ ነው። ለእውነተኝነቱና ለጀስት መሆኑ ለጽድቁ ቅንጣት ታክል ቤንድ አያረግም። እግዚአብሔር ራይቸስ ነው ቱ the maximum in absolute level። ጻድቅ ነው እግዚአብሔር። ምህረቱስ ለዘላለም ነው። እንደው ለሺህ ትውልድ ብሉይ ኪዳን ነው ባይዘው። አዲስ ኪዳን መጣና ምህረቴ ለዘላለም ነው። እስከ መቼ ነው የምትምረው? ለዘላለም። መቼ? ሁሌ ዘላለም። እውነተኝነትስ ለዘላለም። እንደዚህ አይነት አምላክ እግዚአብሔር ብቻ ነው፣ የትም የለም። እግዚአብሔር ብቻ እውነተኛ ነው። እግዚአብሔር ብቻ ምህረትን ዲፋይን የምናደርገው እግዚአብሔር ጋር ነው። ምንድን ነው የምትምረን? ምንም። በልጄ ደም አትምጣብኝ፣ የልጄን ደም አታክፋፋብኝ፣ ቅዱሱን መንፈስ አትርገጥ፣ እዛ ድረስ አትሂድ። እሱ ስርየት የለውም። አፍተሮል የሚምርህ በኢየሱስ በኩል ነው። ኢየሱስን እምቢ ካልከው በምን ይማርህ? የሚምርህ ዘላለም ያለው ምህረቱን በልጁ በኩል ነው። ልጁን አልፈልግም ካልክ ከዛ ውጪ ነው። ልክ ከዛ ስትወጣ እውነተኛነቱና ጽድቁ ይመጣል። ድሮም ሲኦል ነው የሚገባው ለዚህ ኃጢአተኛ የሚል ደግሞ ጽድቅ አለ። በኢየሱስ ደም በኩል ስትል ለአንተ ነው ልጄን የከፈልኩት ይላል። እንደዚህ አይጣረስበትም። ፓራሌሊ እውነተኝነትና ምህረት ለዘላለም ከእግዚአብሔር ጋር አሉ። ቀጥሎስ ጽድቅና ሰላም ምን አሉ ነው የሚለው? ተቃቀፉ። አስተቃቀፋችሁ ታውቃለህ? ተለያይቶ ነበር፣ ተራርቀው ሰው አራርቀናቸው ነበር። ጽድቅ ሲጠፋ ሰላም ይጠፋል። የለም ሰላም። እግዚአብሔር ልጁን ኢየሱስን መስቀል ላይ ከፍሎ ጽድቅና ሰላምን፣ ይሄ የክሮስ ላይ የተሰራ ስራ